በስተመጨረሻም በአብዛኞቻችሁ ጥያቄ መሰረት ይህ ቱቶሪያል የአላይት ሞሽን ፉል ማስተር ክላስ ይሆናል። ከዚህ ቀጥሎ ኢንትሮዳክሽን ቱ አላይት ሞሽን፣ ስለ አላይት ሞሽን አጠቃቀም ሙሉን ብሬክዳውን የምናይ ይሆናል። ቀጥሎም የመጀመሪያ ፕሮጀክታችሁን አብረን የምንሰራ ይሆናል። ይህንን ቱቶሪያል ጨረሳችሁ ስትወጡ ስለ አላይት ሞሽን 100% ማስተር አድርጋችሁ እንደምትወጡ አልጠራጠርም። ወደ ቪዲዮ። በመጀመሪያ ስትከፍቱት እንግዲህ ዩአዩ ይህንን ይመስላል ማለት ነው። ምናልባት እናንተ ጋር ነጭ ወይንም አረንጓዴ ሊሆን ይችላል። የተለያዩ አፖች ወይንም ሞድ አፖች ስላሉት ማለት ነው። እኔ የምጠቀመው ቶጂ ሞሽን የሚባለው ነው። የተለያዩ አሪፍ የሆኑ ኢፌክቶች አዲሽናል ስላሉት ከፕሌይ ስቶር ዳውንሎድ ብታደርጉት የመጀመሪያው ፔመንት ይጠይቃል። ፔመንት ማትከፍሉ ከሆነ ደግሞ ዋተርማርክ ያስቀምጥባቸዋል ማለት ነው። ስለዚህ እኔ የምጠቀመው ሞዱን ነው፣ ቶጂ ሞሽን የተሰኘውን። በጣም ቤስት የሆነ አፕሊኬሽን ነው፣ እሱን ሞክሩት። ንጉስ አካዳሚ ቴሌግራም ቻናል ላይ ያስቀምጥላችኋለሁ፣ ከዛ ወርዳችሁ መጠቀም ትችላላችሁ። ለመጀመር እቺን የፕላስ ምልክቷን አንዴ ተነኳታላችሁ ማለት ነው። እዚህ ጋር እንግዲህ ፕሮጀክታችሁን የምትጀምሩበትን ዩአይ ይሰጣችኋል ማለት ነው። እዚህ ጋር የመጀመሪያው ካንቫስ የምንመርጥበት ነው። እዚህ ለዩቲዩብ 16:9 9:16፣ ለቲክታክ 4:5 1:1። እነዚህ የቀሩት እንዳለ በአብዛኛው ለኢንስታግራም የምንጠቀማቸው ናቸው። ካልሆነም ደግሞ ራሳችሁ እዚህ ጋር የካንቫሱን ሳይዝ ማስቀመጥ ትችላላችሁ፣ ከስተም ማለት ነው። ለአሁኑ 9:16 በሚለው ንግባና እዚህ ጋር ኮምፕሬሽን ሳይዝ ይሰጣችኋል እስከ 4K ድረስ ማለት ነው። እስከ 2160 ከ180p ጀምሮ እስከ 4K ድረስ ኳሊቲ ወይንም ኮምፕሬሽን ሳይዝ ይሰጣችኋል። እንዲሁም ፍሬም ፐር ሰከንድ አለ ሁለተኛ ላይ፣ እሱም ከ12 ፍሬም ፐር ሰከንድ እስከ 60 ፍሬም ፐር ሰከንድ ይሰጣችኋል ማለት ነው። ፍሬም ፐር ሰከንድ ለማታውቁ በአንድ ሰከንድ ቪዲዮ ወይንም ሞሽን ውስጥ ምን ያህል ፎቶዎች አንድ ላይ ይሆናሉ የሚለው ነው። እዚህ ጋር 12 ሲሆን በጣም የሆነ ግሊች አይነት ነገር ይሆናል ማለት ነው። እዚህ 60 ላይ ሲሆን ደግሞ በጣም ስሙዝ፣ ቁጥሩ እየጨመረ በሄደ ቁጥር ስሙዝ የሆነ ሞሽን ይሰጣችኋል። ቁጥሩ እየቀነሰ በሄደ ቁጥር ደግሞ ግሊቺ የሆነ ሞሽን ይሰጣችኋል። ፎር ስታንዳርድ የሆነ ፐርፐዝ በ30 ፍሬም ፐር ሰከንድ እንሄዳለን። በስተመጨረሻ ደግሞ እዚህ ጋር ባክግራውንድ ኢሜጅ አለን። እዚህ ጋር ብላክ፣ ዋይት፣ ላይት ግሬይ፣ ግሪን፣ ብሉ፣ ትራንስፓረንት ይኖረናል። ውስጥ ላይ ገብተንም ሼፕ አስገብተን የምንፈልገውን ባክግራውንድ ላይት ማግኘት እንችላለን። ለአሁኑ ሌትስ ጎ እንለዋለን ማለት ነው። እዚህ ጋር እንግዲህ የምንጀምርበት ቦታ ፕሮጀክታችን ተከፍቶልናል ማለት ነው። በመጀመሪያ እዚች ጋር ፕሮጀክት 16 የምትለዋን አንዴ ነክተን ስም መስጠት እንችላለን ማለት ነው። ለአሁኑ ቶጂ ሞሽን እንበለው። እቺን በተን ትነኳታላችሁ ማለት ነው። እዚህ መጨረሻ ላይ ያለችዋን አንዴ እዚህ ጋር ያሉት ፕሮጀክታችሁን የምትጀምሩበት አብዛኛው ነገር የሚኖረው እዚህ በተን ውስጥ ነው ማለት ነው። ሁሌም እቺ የመጀመሪያው እዚህ ጋር ያለችዋ ሼፕ የምትለዋ እንግዲህ እንደምታዩት የተለያዩ ሼፖች አሉ እዚህ ጋር ለእናንተ እንደ ቬክተር ሼፕም ይሁን እንዲሁም እነዚህ ስኩዌር፣ ሰርክል፣ እንደ ፕላስ አይነት የተለያዩ ሼፖችን ለፕሮጀክታችሁ የሚጠቅማችሁን ከዚህ ነው እየወሰዳችሁ የምትጠቀሙት ማለት ነው። ለአሁኑ አንድ ስኩዌር ሼፕ አድ እናደርጋለን ማለት ነው። ከዛ ይህ እዚህ ጋር እንደተቀመጠ እንመለስና ሁለተኛው ደግሞ ሚዲያ ነው። እዚህ ጋር እንደምታዩት ስልካችሁ ውስጥ ያሉ የተለያዩ ፎቶም ሊሆን ይችላል፣ ቪዲዮም ሊሆን ይችላል። አድ የምታደርጉት ሚዲያ የሚለውን ነክታችሁ ነው። እዚህ ኦል የሚለውን ነክታችሁ ፎልደር ማየት ትችላላችሁ፣ ከየትኛው ፎልደር አድ ማድረግ እንደምትፈልጉ ከዛ ፎልደር አድ ለማድረግ ማለት ነው። እዚህ ጋር ኦዲዮ የምትላለች ቀጣይ፣ እሱም እንግዲህ ከስልካችሁ ስቶሬጅ ኦዲዮ አድ የምታደርጉበት ነው። እዚህ ጋር ኦብጀክት ኤንድ ኤለመንት የምትላለች። እዚህ ጋር ፕሮጀክት ብሬክዳውን ስናደርግ እነዚህን እያንዳንዱን ጥቅማቸውን የምናይ ይሆናል። ቴምፕሌትም የተለያዩ አይነት ቴምፕሌቶችን አድ የምታደርጉበት ሲሆን እዚህ ጋር ፍሪሃንድ ድሮይንግ የምትላለች ማለት ነው። እሷም የምትፈልጉትን ነገር ለመሳል ወይንም ለመስራት የምትጠቀሙት ሲሆን እንዲህ በጣታችሁ ወይንም ፔንስል ነገር ካላችሁ በሱ ተጠቅማችሁ የምትፈልጉትን ነገር መስራት ትችላላችሁ ማለት ነው። እቺን ለመደለት ደግሞ አንዴ ሌየሩን ትነኩና እዚች ጋር ትደልቷታላችሁ ማለት ነው። ተመልሰን እንገባለን። እዚህ ጋር ቬክተር ድሮዊንግ የምትላለች፣ እቺ በጣም ጠቃሚ ቱል ናት። አላይት ሞሽን ላይ ምን ታደርግላችኋለች ማለት ነው። እቺን እንደ በተን እንደ ማውዝ ነገር ነው የምትጠቀሙት ሙቭ ለማድረግ ማለት ነው። እዚች ጋር ፕላስ ምትላለች እዚህ ጥግ ላይ አንዴ ትነኳታላችሁ።
ፖይንት ያስቀምጥላችኋል። ለምሳሌ እንደ ስኩዌር ሼፕ ነገር ነው መስራት የፈለኩትን በል ድጋሚ እዚህ ጋር ትመጡና ፕላስ ወይንም ደብል ክሊክ ታደርጉታላችሁ። ከዛ እዚህ እመጣለው ደብል ክሊክ፣ እዚህ ጋር ደብል ክሊክ። እዚህ ጋር ትንሽ ልኬቱ ጥሩ ባይሆንም ስኩዌር ሼፕ ሰርቶልኛል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር የተለያዩ አይነት ሼፖችን እየፈጠራችሁ ኤዲት ፖይንት የምትልም ኦፕሽን አለች። መስራት የምትፈልጉትን ነገር እዚህ ጋር መስራት ትችላላችሁ ማለት ነው። ወደ ኋላ እንመለስ። ስለዚህ በዲቴል የምንመጣበት ይሆናል በሌላ ፕሮጀክት ብሬክዳውን። እቺን ድጋሚ ተነኩና አንድ ይቀረናል። ቴክስት ናት እዚህ ያለችው። የሆነ ራንደም ነገር እንጻፍ። ቴክስት ጽፈናል ማለት ነው። እዚች ጋር ላይ ቀለም ትመርጣላችሁ። ለአሁኑ ነጭ እናርግ። ግራዲየንት ወይንም የተለያዩ ቀለሞችንም ማድረግ ይቻላል። እሱን ኔክስት እናያለን። እቺ ደግሞ ፎንት ናት ማለት ነው። የተለያዩ ፎንቶች እዚህ ጋር አሉ። እዚህ ፊት ለፊት የምታያቸው ራሴ ኢምፖርት ያደረኳቸው ናቸው። ምናልባት ላታገኙ ትችላላችሁ። እናንተ ግን እዚህ የምትፈልጉትን መጀመሪያ ዳውንሎድ ካደረጋችሁ በኋላ እዚህ ጋር ራይት በማድረግ መጠቀም ትችላላችሁ። እኔ ኢምፖርትድ የምትለዋን ላይ ኖቲክ ያደረኩት የራሴን ፎንት ብቻ መጠቀም ስለምፈልግ ከዚህ ውስጥ የተመቻችሁን አንድ መጠቀም ትችላላችሁ። ካልሆነም እዚህ ከዚህ በፊት የተጠቀማችሁትን በመደዳ ያመጣላችኋል። እንዲህ የተመቻችሁን ፎንት መጠቀም ትችላላችሁ ማለት ነው። እንግዲህ እዚህ ጋር አንዴ ሌየሩን ከነካችሁ በኋላ የተለያዩ ኦፕሽኖችን ይሰጣችኋል። ለምሳሌ የመጀመሪያዋ ከለሬን ፊል ምትላለች። እዚህ ጋር የተለያዩ አማራጮች አሉን። የመጀመሪያው ምንም ቀለም እንዳይኖረው ወይንም ትራንስፓረንት ማድረጊያ ነው። ሁለተኛው ሶሊድ ቀለሞችን እንደ ቀይ፣ ብርቱካናማ ዋቴቨር የምትመርጡበት ነው። ሶስተኛው ግራዲየንት ቀለሞችን የምትመርጡበት ነው። ለምሳሌ እዚህ ጋር እንዲታያችሁ ውሃ ሰማያዊ በነጭ ነገር አርጋችሁ መጠቀም ትችላላችሁ ማለት ነው። ከግራዲየንት ቀጥሎ ሚዲያ አለ ማለት ነው። which means ቴክስቱ ላይ ኢሜጅ እንዲታይላችሁ ከፈለጋችሁ ለምሳሌ አንድ ላሳያችሁና እንዲህ ነገር እቺን ፎቶ ብመርጥ አድ ብትሉት ቴክስቱ ውስጥ ፎቶውን ያሳያችኋል ማለት ነው። እንደ ቴክስቸር ከሞላ ጎደል የቀለሙ የኔን ይመስላል። እዚህ ጋር ፊል ፊት ኤንድ ስትሬች ምትላለች። እሱ የኢሜጁ ሁኔታ ይወስነዋል ማለት ነው። ትንሽ የሆነ ቦልድ የሆነ ፎንት ቢሆን የምላችሁ ነገር እንዲገባችሁ ሞር ሁለተኛው ወደ ሁለተኛው ከመሄድ በፊት እዚህ ሙቭ ኤንድ ትራንስፎርም ምትለዋን አንዴ ንኳትና በዚህ መደዳ የመጀመሪያው ፖዚሽን ለመቀየር፣ ሁለተኛው ሮቴት ለማድረግ፣ ሶስተኛው ስኬል፣ አራተኛው ደግሞ ወደ ተመቻችሁ በኩል ስትሬች ለማድረግ ነው። ስኬል የምትለዋን አንዴ እንነካና የሆነ ዙም እንደማድረግ ነገር ነው። እንትኑን ያተልቅላችኋል ማለት ነው። አድ ያደረግነውን ኢሜጅ ፎቶ ውስጥ ጨምሮ አምጥቶልናል። አድ ያደረግነውን ኢሜጅ እንደ ቴክስቱ ላይ ያዳርጎልናል ማለት ነው። እንመለሳለን። አሁን እዚህ ጋር ቦርደር ኤንድ ሻዶ የምትላለች ማለት ነው። እሷ ምንድናት? የመጀመሪያው ስትሮክ which is like ከዳር የሚኖረው like እንዲህ እንትን ስታደርጉት ከዳር እንደ ባውንደሪ ነገር ሰርክል ኤጆቹ ላይ በተመቻችሁ ቀለም እንዲህ ስትሮክ ማድረግ ትችላላችሁ። ሁለተኛው ደግሞ እንደ ቦርደር ነገር ነው። ኢንሳይድ፣ ሴንተር ኤንድ አውትሳይድ የሚሉ ሶስት ኦፕሽኖች ይሰጣችኋል። ኢንሳይድ ሲሆን ከውስጥ በኩል ነው የሚሆነው ማለት ነው። ሴንተር ደግሞ ከመሃል፣ አውትሳይድ ደግሞ ቤዚካሊ ከስትሮክ ጋር they do the same thing። የመጨረሻው ደግሞ ሻዶ ነው ማለት ነው። እንደ ባክግራውንድ እንደ ጥላ ነገር የምትጠቀሙት እሷን አንዴ ታበሯትና እዚች ጋር ሁሌም በተን ካለ እሱ ካልበራ ፋንክሽን አያደርግም ማለት ነው ያ ፊቸር። ቀለም የሚለውን አንዴ ትነኩና ነጭ የሚለውን ታደርጉታላችሁ። እዚች ጋር ሳይዝ ይጨምራል ማለት ነው። ይሲ ቢፎር ኤንድ አፍተር እንዲህ ሻዶ ይጨምርላችኋል ማለት ነው። this is it ከሞላ ጎደል።
ከዛ እዚህ ጋር ብሌንዲንግ ኤንድ ኦፓሲቲ የምትላለች። ሶ ከትራንስፓረንሲ ጋር ነው ኦር ከኦፓሲቲ ጋር የምትጠቀሙት እንትን ነው። እዚህ ጋር ስታዩ 100% ሊያጠፋላችሁም ይችላል፣ 100% ሊያመጣላችሁም ይችላል። ካስፈለገ ደግሞ you drop 2 keyframes at the beginning and at the end of your layer, then መጀመሪያው ላይ 0 ታደርጉታላችሁ ማለት ነው። እንዲህ ሁለተኛው ላይ ደግሞ 100 ታደርጉታላችሁ። what this thing does is that እንዲህ ስታደርጉት ፌዲን የሆነ ቆንጆ አኒሜሽን ይሰጣችኋል ማለት ነው። እዚህ ጋር እንደምታዩት እንደዛ መጠቀም ትችላላችሁ። እዚህ ጋር ግራፍ እዚህ ጋር ባንገባ ነው የሚሻለው። እንመለስና ሌላ ጊዜ በሰፊው ለማየት እዚህ ጋር የተለያዩ የብሌንዲንግ እንትኖች ኦፕሽኖች ይሰጣችኋል። እዚህ ጋር ዳርከን አለ። ከኋላ እንደምታደርጉት ቴክስቸር ይወሰናል። አሁን ብላክ ስለሆነ ዳርከን ሲሆን 100% ጥፍት ነው የሚያደርግብን። የተለያዩ ኦፕሽኖች ይኖሯችኋል። ከኋላ እንዳለው ቴክስቸር እያንዳንዱን እየገባችሁ መሞከር ነው። አሪፍ ብሌንዲንግ ሞዶችን ስለሚሰጣችሁ ለአሁኑ በኖርማል እንሂድና እዚህ ጋር ሙቭ ኤንድ ትራንስፎርም ቅድም እንዳልኳችሁ ሴም ቲንግ ነው የሚሰራው። እዚህ ጋር ያሉት ኦፕሽኖች ይሄ የመጀመሪያው ፖዚሽን ነው ማለት ነው። እዚህ ጋር ኤክስ እና ዋይ እንዲህ ሙቭ የምናደርግበት ነው። አሁን ለምሳሌ we drop 2 keyframes ቅድም እንዳልኳችሁ እዚህ ጋር የመጀመሪያው ላይ እዛው ነው የነበረው። ሁለተኛው ላይ ደግሞ ፖዚሽኑን ወደ መሃል እናመጣዋለን ማለት ነው። አኒሜሽን አግኝተናል ማለት ነው ለቴክስታችን እንዲህ በቀላሉ this is it። ለአሁኑ ኪፍሬማችንን ሪሙቭ እናርግና ራሱን መልሳችሁ ስትነኩ ኪፍሬማችሁን ሪሙቭ ያደርግላችኋል ማለት ነው። ሁለተኛው ደግሞ ሮቴት የምናደርግበት ነው። ቅድም እንዳልኳችሁ አንድ ኪፍሬም ትጨምራላችሁ። you do the rotation like ትንሽ ወጣ ያለብን እንጂ እዚህ ጋር እንደምታዩት ሮቴሽን አኒሜሽን እንሰራለን ማለት ነው። እንዲህ በቀላሉ በጣም ኢዚ የሆነ ነገር ነው። ምናልባት መጀመሪያ ስታዩት ትንሽ ያሉት በተኖች ብዛት የተወሰነ ግራ ሊያጋባችሁ ይችላል። ስፔሻሊ ካፕከት ምናምን ላይ የምትሰሩ ከሆነ ጀስት ኖርማል ነው፣ የሚለመድ አይነት ነው። ይህ ቅድም እንዳልኳችሁ ሳይዝ ነው የሚጨምርልን። እዚች ጋር ያለችዋን ሊንክ ከፈለጋችሁ ዲታች አድርጋችሁ የተለያየ እንትን ዊድዙን እና ሌንግዙን ለያየታችሁን መጨመር ትችላላችሁ፣ ስትሬች እንዲያደርግላችሁ። ካልሆነም አንድ ላይ ሊንክ አድርጋችሁ ደግሞ ሌንግዙንም ዊድዙንም አንድ ላይ እንዲጨምርም እንዲቀንስም ማድረግ ትችላላችሁ። ይህ ደግሞ ዘመም ያደርግልናል ወደ ተለያየ አቅጣጫ እንዲህ ነገር or like this ምናምን this is it። እነዚህ ናቸው የሚሰሩልን። ይህንንም ካስፈለገ ኪፍሬም አስቀምጣችሁ አኒሜት ማድረግ ትችላላችሁ። ግን ሰዓታችንን ኮንሱም ላለማድረግ ከዚህ እንውጣ። እዚህ ጋር የሌየራችን ስፒድ አለ ማለት ነው። በመጀመሪያ እዚህ ጋር የምታዩት በተን የሌየራችንን ስፒድ አሁን ቪዲዮም ከሆነ ሌየርም ኖርማል ፎቶም ከሆነ ሼፕም ከሆነ ስፒዱ ምን ያህል እንደሆነ በዚህ ነው የምናየው ማለት ነው። አሁን ስፒዱ ስንት ነው? ወደ ኢቭን 1 ሰከንድ እንኳን ያልሞላ አኒሜሽን ያለው 1 ሰከንድ ሞልቷል። አሁን ኖርማል እዚህ ጋር አንድ ላይ ባረገው 2 ሰከንድ አኒሜሽን አለን ማለት ነው። ስፒዱን በዚህ ነው የምትቆጣጠሩት። ከዚህ ትወጣላችሁ። እዚች ጋር 3 በተኖች አሉ። የመጀመሪያው ምንድነው የሚያደርግላችሁ? ከስፒድ ቀጥሎ ያሉት ማለት ነው። በሌፍት ሳይድ ያለውን ፓርት ሪሙቭ ያደርግላችኋል ማለት ነው። ከሌየራችሁ አንዴ ነካስ ታደርጉት እንዲህ ማለት ነው። ከዛ እዚች ጋር አንዱና ሬዶ በተናሉን ላይ እዚህ እንደምታዩ በሱን መልሰዋለን። እቺ ደግሞ ምን ታደርግልናለች? በራይት ሳይድ በኩል ያለውን ሪሙቭ ታደርግልናለች። ኦኬ ወደ መሃል አምጥታችሁ እቺ ደግሞ ስፕሊት በተናት ማለት ነው። በዚህ ስፕሊት ታደርጉታላችሁ። አንዱ እናደርገው እና እንገባለን። እዚች ጋር ቮይስ የለውም። ቮይስ ቢኖረው ቮሊዩሙን በዚህ ነው የምንቆጣጠረው ማለት ነው። ወደ አብዛኛው እዚህ አካባቢ ያለውን ነገር ጨርሰናል። ወደ ኢፌክት እንሄዳለን ማለት ነው። ለአሁኑ የሼፓችንን ቀለም ቅድም እንዳሳያችሁ ነጭ or maybe green
ኦራይት ሶ ለእናንተ ለማሳየት ያክል አንድ የአሁኗን ፎቶ አድ እናድርግ የዚህን ተምኔል ማለት ነው። ሶ ሙቭ ኤንድ ትራንስፎርም ላይ እንገባና ሳይዙን እንጨምራለን ማለት ነው። ባይዞች ሚስተር ብራውን የምትለዋ ቴክስት አማርኛ ትርጉሙ ካልገባችሁ ሰብስክራይብ አድርጉ ማለት ነው። ቱቶሪያል በነፃ እያያችሁ አትሊስት ሰብስክራይብ ብታደርጉ ለጤናችሁ እንደሚጠቅም ሳይንስ ይናገራል ማለት ነው ትርጉሙ። ሶ እዚህ ጋር እቺን አንዴ ጫና አድርጋችሁ ትይዙና ወደ ታች ታወርዷታላችሁ። ኢሜጃችንን ሴሌክት አደረግን ማለት ነው። ኢፌክትስ የምትለዋን ትነካላችሁ አንዴ። ከዛ አድ ኢፌክት፣ ከዛ 3D ኤክስትሩድ የምትለዋን ከዚህ ትነካላችሁ ማለት ነው። ሶ ራይት ናው እንዲህ ብናዞረው፣ ከዛ እዚህ ጋር ደግሞ ዴፕስ የሚለውን ብንጨምር we basically got like this 3D movement። እዚህ ላይ አድርጋችሁም ማየት ትችላላችሁ፣ ኤክስ ላይ አድርጋችሁም you know what I'm saying like በቃ በጣም ጽድት ያለች 3D አኒሜሽን ታገኛላችሁ ማለት ነው። ሶ አሁን ኢፌክት የሚባለው ነገር ቤዚካሊ እንዲገባችሁ ነው እሱን ያሳያችሁ ማለት ነው። 16 ደቂቃ ሞልቶኛል። ሶ ሌትስ ጎ። የመጀመሪያው ከለር ነው ማለት ነው። እዚች ጋር የምታዩት እዚህ ጋር የተለያዩ አይነት ኢፌክቶች አሏችሁ። ቤዚካሊ እነዚህ እዚህ ውስጥ ያሉት ኢፌክቶች እያንዳንዳቸው የሚገናኙት ከኢሜጅ ኳሊቲ እና ከኢሜጅ ኢንሃንስመንት ጋር እንዲሁም ከከለር ግሬዲንግ ጋር ነው። በቃ እዛ ጋር ያሉት እንትኖች ናቸው እንዳለ የሚኖሩት። እዚህ ጋር ከለር ግሬዲንግ፣ ብራይትነስ ኤንድ ኮንትራስት ከከለር ግሬዲንግ ጋር ወይንም ከኢሜጅ ኢንሃንስመንት ጋር እንደነ ሻርፐን ምናምን የተያያዙ ኳሊቲዎችን አሜን ኢፌክቶችን የምትፈልጉ ከሆነ ቀጥታ የምትመጡት የት ነው ማለት ነው? ከለር ኤንድ ላይት ጋር ነው ማለት ነው። ሁለተኛ ደግሞ ድሮይንግ ኤንድ ኤጅ የምትል ኢፌክት ታባለችን። እዚህ ጋር ደግሞ የተለያዩ አይነት ኢፌክቶችን ታገኛላችሁ ማለት ነው። ለምሳሌ ግሎ ስትፈልጉ ዲፕ ግሎ እዚህ ውስጥ ነው ያለው። ለምሳሌ ምን እንደሚያደርግ ላሳያችሁ። ስታንዳርድ ሴቲንግ የሚለውን አንዴ ትነካላችሁ ማለት ነው። እዚህ ጋር እንደምታዩት ግሎ ያደርግልናል። በጣም ጽድት ያለች የሆነች የምታምር ግሎ ማለት ነው። እዚህ ጋር ትመጡና ግሎ አልፋ የምትለውን ቀነስ አድርጋችሁ ይሲ ላይክ የሆነ ግሎ የሚያደርግ አኒሜሽን ካያችሁ ሁልጊዜም እዚህ ጋር ያለው ዲፕ ግሎ እንደተጨመረበት ማስታወስ ይኖርባችኋል ማለት ነው። ሶ እዚህ ጋር ብለር ይኖረናል ማለት ነው። የተለያዩ አይነት ብለሮች እንደነ ፌዲን ብለር፣ ካሜራ ብለር፣ የተለያዩ አይነት ብለሮች እንደ ጋዥያን ብለር፣ ጋዥያን ነው የሚባለው ይመስለኛል፣ እንደነ ማስክ። እነዚህን አሁን እያንዳንዱን ከገባን ኦልሬዲ ቀናትም ላይ በቁን ነው። ሶ ወደ ቀጣይኛው እንሄዳለን። እዚህ ጋር የተለያዩ እንደነ ግሊች እና ዲስቶርሽን እዚህ ነው የምታገኙት ማለት ነው። እንዲሁም እዚህ ጋር እንደምታዩት እዚች ጋር ሸተር ወይንም የሆነ ነገር ሀት ሰይት ተሰባብሮ አይነት ሜይ ቢ የሆነ ነገር ሲሰባበር ያለው አይነት አኒሜሽን እነሱን ጨምሮ ሜይ ቢ እዚህ ውስጥ ነው የነበረው ይመስለኛል። እዚህ ጋር ያሉት ኢፌክቶች እንዳለ ከሱ ጋር የተያያዙ ናቸው ማለት ነው። የተለያዩ አይነት ወደፊት የተለያዩ ፕሮጀክቶችን ስንሰራ የሚያስፈልጉንን ኢፌክቶች ብሬክዳውን እያደረግን እናያለን። ሶ እናንተ የሆነ ኢሜጅ አስገብታችሁ ቤዚካሊ መሞከር ነው አብዛኛውን ነገር እዚህ ጋር የምታያቸው ማለት ነው። ሶ we leave this area right now እኛውን እናያለን ማለት ነው። እዚህ አካባቢ ደግሞ የተለያዩ አይነት ሊኩዊድ ወይንም እንደ ሞሽን ባክግራውንድ መስሪያ አይነት አሉ። እዚህ ጋር ለምሳሌ ግሎ ተነል የሚለውን ብንጠቀም for example standard setting ሶ እዚች ጋር አንዴ ቀለሙን አረንጓዴ ብናደርገው ሶ እዚህ ጋር እንደምታዩት የተለያዩ ነገሮችን አንዴ ስኬል እናደርገዋለን ማለት ነው።
ከዛ እያንዳንዱን ሴቲንግ አስተካከላችሁ ጨርሳችሁ እንደ ሆል አይነት እንዴት ብዬ ላስረዳችሁ። ለምሳሌ ሙሉን ሼፕ አንዴ ዙም ላድርግላችሁና ምን እያወራው ያሉት ነገር እንዲገባችሁ። ለምሳሌ ይሄ ወደ ከሞት በኋላ ያለ ህይወት አይነት አኒሜሽን ሲሰራ የሆነ ነፍስ ወደ ገሃነም ወደ መንግስተ ሰማያት ሲሄድ አይነት ነገር የሚለውን አኒሜሽን መስራት ብትፈልጉ ይቺን ተነል ነው የምትጠቀሙት ማለት ነው። እዚህ ጋር እንደምታዩት ራሱ ፕሮግረስ እያደረገ የሆነ አይነት ተነል ውስጥ ያለውን አኒሜሽን በዚህ መስራት ትችላላችሁ ማለት ነው። ቤዚካሊ የምትፈልጓቸው ኢፌክቶች እንዳለ እዚህ ጋር አሉ ማለት ነው። ያሉትን እያንዳንዱን እየገባችሁ ማየት ትችላላችሁ። ከሞላ ጎደል አላይት ሞሽን ውስጥ ያሉት ፊቸሮች እነዚህ ናቸው። እዚህ ጋር የመጀመሪያ አንዱና ሬዶ አሳይቻችኋለሁ። እዚህ ጋር ደግሞ ከአንድ ሌየር ቢጊኒንግ ወደ ኢንድ የምንሄድባቸው ሁለት በተኖች አሉ። እዚህ ጋር ደግሞ ፕሌይ የምንልበት ለምሳሌ አንድ ቀለል ያለ አኒሜሽን እንስራና እዚህ ጋር እዚህ ጋር ታረጉና ስኬል ዳውን አኒሜሽን አለን ማለት ነው። ይሄ እንዲህ ምናምን አድርጋችሁ ስታዩት ኖርማል ፕሪቪው ያሳያችኋል። ነገር ግን ፕሌይ ስትሉት ኖርማል አኒሜሽኑን እዚህ ጋር ማየት ትችላላችሁ ማለት ነው። እዚህ ጋር ያሳያችኋል። ቅድም ሳላሳይ ያለፍኩት እዚህ ሙቭ ኤንድ ትራንስፎርም ላይ እዚህ ጋር ዚ ምትል ኢፌክት አለች። ይሄ ከአንዳንድ ሌየሮች በፊትና በኋላ የሚያደርግላችሁ ቱል ነው ማለት ነው። እዚህ ጋር እንደምታዩት ሚስተር ብራውን ወይንም ሰብስክራይብ አድርጉ ከሚለው ቴክስት ጀርባ ወይንም ፊት የሌየሩን ኦርደር በዚህ ዚ በምትለዋ አማካኝነት ነው ማለት ነው የምታደርጉት። አሁን ይህን ያህል ካየን በኋላ ግራፍ ላሳያችሁ የተወሰነ የአኒሜሽናችንን ሁኔታ የምንቆጣጠርበት የመጀመሪያ የኖርማል ቀጥ ያለ ሊኒየር ግራፍ ነው። እዚህ ጋር እንደምታዩት እቺ ከዚህ ጀምሮ እንዲህ ከርቭ እያደረገ የሚወጣው ሞሽኑ ቀስ በቀስ ስፒድ እየጨመረ ይሄዳል ነገር ነው። እዛ የሆነ እዚች አካባቢ ደርሶ ጭምር ነገር ብሎ ይጨርሳል ነገር ነው። በተመሳሳይ እንደዛ ኖርማል ቀስ እያለ እየጨመረ ሄዶ እዚች አካባቢ ያዝ ብሎ እንደዛ ነገር ነው። ብቻ የተለያዩ አይነት ግራፎች አሏችሁ። ይሄ ደግሞ ቀስ እያለ ይወጣል፣ እዚች አካባቢ በጣም ይወጣና ድጋሚ ቀስ ይላል አይነት ነገር ነው ሞሽኑ እንደዚህ ነገር ማለት ነው። እዚች አካባቢ መሀሉ ላይ ማለት ነው በጣም ከፍ የሚልበት ነው። ቀጥ ስለሚል በጣም ስፒድ ጨምሮ ሄድና ዝጊት ይላል ማለት ነው። ድጋሚ የተለያዩ ደስ የሚሉ አይነት ግራፎች አሉ። እዚህ ጋር ደግሞ እነዚህ ሞሽኑን ሪፒት የሚያደርግላችሁ ነው ማለት ነው። እነዚህን አሁን እንዲህ ብጨምረው እንዲህ ነገር ራሱን ሞሽን ሪፒት ያደርግልኛል ማለት ነው። ቤዚካሊ አሁን እንዴ ብዬ ላስረዳችሁ። የሆነ ባውንስ አይነት ኢፌክት ብትፈልጉ ደግሞ ለምሳሌ እንዲች ዩሲ ከሆነ ነገር ጋር ሲነጥር አይነት ነገር ሞሽን ማግኘት ስትፈልጉ እነዚህን ግራፎች ትጠቀማላችሁ ማለት ነው። እዚህ ጋር የተለያዩ ግራፎች አሉ። እያንዳንዱን እየገባችሁ መሞከር ትችላላችሁ። ስለ ግራፍ ከሞላ ጎደል ይህንን ያህል ካሳያችሁ ቤዚካሊ ያሉት ነገሮች ከሞላ ጎደል ይህንን ይመስላሉ። ላይት ሞሽን ስትጠቀሙ እዚህ ጋር አንዳንድ የቀሩትን ነገሮች ላሳያችሁ። አንድ ሌየር ሴሌክት ታደረጉና እዚች ጋር አንድ በተን አለች ማለት ነው። እሷን ከዚችኛዋ በተን ቀጥላ ያለችው ከፕሌይ በተን ከዛ ከሌየር ኢንድ የምናይበት በተን ቀጥላ ያለች እቺ 3 ነጠብጣብ ያላት ማለት ነው። እዛ የተለያዩ ነገሮች ይኖሩናል። ለምሳሌ ሴሌክት ሌየር የምትላለች እሷ ምን ታደርግልናለች? እዚህ ጋር አድ ያደረግናቸውን ሌየሮች እንዳለ አውቶማቲካሊ ሴሌክት ማድረግ እንችላለን። ከዛ ሁለተኛ ደግሞ ዱፕሊኬት ሌየር የምትላለች ራሱን ሌየር ሁለቴ ኮፒ ማድረግ ማለት ነው። ከዛ እችን አንዷ እናጠፋለን። ቀጣይ ሴቭ ፕሪሴት ኮፒ ሌየር ተመሳሳይ እዚህ እንደ ፕሪሴት ነው ሴቭ የሚያደርግላችሁ። ሴቭ ፕሪሴት የምትለው ኮፒ ሌየር የምትለዋ ደግሞ ኮፒ አድርጋችሁ ወስዳችሁ አሁን ለምሳሌ እቺ ሌየር ኮፒ ባረጋት
ድጋሚ ይህንን እንትን እዚህ ጋር መጣውና ፔስት ሌየር የምትለውን አንዴ ብነካ እዚህ ጋር ፔስት ያደርግልኛል ማለት ነው። ድጋሚ አንድ ሌየር አገኘው ማለት ነው። እቺን ይዛችሁ ወደምትፈልጉት ሰከንድ ስትሬች ማድረግ ትችላላችሁ። ከ5 ሰከንድ ሜይ ቢ ወደ 3 ሰከንድ እንደተመቻችሁ። ሶ እዚህ ጋር አንዴ 2 ሌየር ሴሌክት እናድርግ። እዚህ ጋር የተለያዩ ኦፕሽኖች አሉን ማለት ነው። የመጀመሪያው ኦፕሽን ግሩፕ ማድረጊያ ነው። እቺ መጀመሪያ ላይ የምታዩት ማለት ነው። እቺ እዚህ ቦክስ ውስጥ ያለችው አንዱ እናረጋታለን። አንድ ላይ እንደ ግሩፕ ማስቀመጫ ማለት ነው። እዚህ ጋር አሁን ብትገቡ ኤዲት ግሩፕ ምትላለች። እዚህ ውስጥ ሁለቱም ቴክስቱና አንደኛው ኢሜጅ እዚህ ውስጥ አለ ማለት ነው። ሶ ድጋሚ ላሳያችሁ። ሁለተኛው ደግሞ ማስክ ማድረጊያ ማለት ነው። እዚህ ጋር እንደምታዩት እዚህ ከስር ያለውን ኢሜጅ ከላይ ባለው ሌየር ከስር ያለውን ሌየር ማስክ ማድረጊያ ማለት ነው። ከዛ ሁለተኛው ደግሞ እዚህ ጋር እንደምታዩት ከላይ ያለውን ሌየር በስረኛው ሌየር ነው ማስክ የምታደርጉት ማለት ነው። ሁለቱም ተቃራኒ እንትን ናቸው። ፕሮጀክት ብሬክዳውን ስንሰራ እናየዋለን አንድ ላይ። ሜይ ቢ አሁን አንደርስታንድ ላታደርጉ ትችላላችሁ። ቀጣይኛው በተን ደግሞ ዴሊት ማድረጊያ ነው። እንግዲህ ሌየር ያጠፋላችኋል። እዚህ ጋር ያለው ይህንን ይመስላል ማለት ነው። ቀጣይ ደግሞ አንድ ፕሮጀክት ብሬክዳውን እናደርጋለን።